ስራ ልፈልግ እንዴ? ገና መምጣታችን አይደል እንዴ? ለጊዜው የምንመገብም ቢሆን የአካባቢ ሰው ዝም አይለንም። እንደዚህማ መሆን የለበትም። እኔ ወጥቼ ስራ መፈለግ አለብኝ። እባክሽ ልጄ፣ ሁሉም ነገር በቀስታ ይደርሳል። አካባቢው ላይ ካለ አንድ ከበርቴ ጋር ልሂድና በፊቱ ሞገስን ካገኘው እርሻው ቦታ ላይ ሄጄ ስራ ልፈልግ። እንግዲህ ካሽ ምን ይደረጋል? በፊቱ ሞገስን ታገኝ ዘንድ እግዚአብሔር ካንቺ ጋር ይሁን። አሜን። እንደው መልካም ፈቃድህ ከሆነ እዚህ አካባቢ ስራ ካለ ለመስራት ነበር። አንቺ መልክሽም ሁኔታሽም ከኛ ወገን አትመስይም። ከየት መጣሽ? አዎ እኔ ከኑአሚን ጋር ከሞአብ ምድር ነው የመጣሁት። ከኑአሚን ጋር? አዎ። እሺ ያለውን ትሰሪያለሽ። አለቃችን ሲመጣ ደግሞ ፈቃዱ ከሆነ እዚሁ ትሰሪያለሽ። እግዚአብሔር ያክብርልኝ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይባርክልኝ አለቃ። እቺ ቆንጆ ደግሞ ማን ነች? ካሁን በፊት አይቻት አላውቅም። እቺማ ከሞአብ ምድር ከኑአሚን ጋር የመጣች ቆንጆ ነች። እዚህ እንድትሰራ ጠየቀችኝ። እኔም ያንተ ፍቃድ እስከሚሆን ድረስ እሺ አልኳት። ከኑአሚን ጋር እስቲ ሂድና ጥራት። ሩት ልጄ፣ ካሁን በኋላ ሌላ ቦታ ስራ ለመፈለግ አትሄጂም። እዚሁ እኔ ጋር ትሰሪያለሽ። በጠማሽም በራበሽም ጊዜ ወደ ጎበዛቱ ሄደሽ ትጠጫለሽ፣ ትመገቢያለሽ። በምን ነገር በፊትህ ሞገስ አገኘው? እኔ ለዚህ አካባቢ እንግዳ አይደለሁም። ከኑአሚን ጋር እንደመጣሽ ሰምቻለሁ። ባልሽ ከሞተ በኋላ እናትሽን አባትሽን ትተሽ ወደማታውቂው ሀገርና ህዝብ እንደመጣሽ አውቃለሁ። ለምራትሽም ያደረግሽላትን ነገር ሰምቻለሁ። እግዚአብሔር አብዝቶ ይስጥሽ።